በጣም አስፈሪ የሆነና አሳዛኝ የሆነ መረጃ ተሰማ። ከሰሞኑ አንዲት የኢትዮጵያ ሴቶች እግር ኳስ ተጫዋች ለአንዲት ተመሳሳይ ጾታ ቀለበት ማድረጓን ተመልክቶ የተለያዩ መረጃዎች እየወጡ ይገኛሉ። በዚህም ሀሳብ ላይ በመነሳት የኢትዮጵያ ሴቶች እግር ኳስ ተጫዋቾች በሙሉ ግብረ ሰዶም ናቸው የሚል የተለያዩ መረጃዎች በአሁኑ ሰዓት በየሚዲያው እየተሰራጩ ይገኛሉ። እውነትም የኢትዮጵያ ሴቶች እግር ኳስ ተጫዋቾች ግብረ ሰዶም ናቸውን? እነዚህን በአጠቃላይ ይዘን የተለያዩ እውነት የሚመስሉና እውነት የሆኑ መረጃዎችን በዚህ ቪዲዮ የምታገኙ ይሆናል። አብራችሁን ቆዩ። እጅግ ያሳዝናል። የኢትዮጵያ ሴቶች የእግር ኳስ ብሔራዊ ቡድን አባላት አብዛኞቹ የተመሳሳይ ጾታ አራማጆች ናቸው ወይም በተመሳሳይ ጾታ ሱስ ውስጥ የወደቁ ናቸው ሲሉ ስፖርት ጋዜጠኞቹ ሶፎንያስ ኔውና ግርማቸው ኔው በዛሬው ዕለት ተናግረዋል። መሸፋፈን አያዋጣም ያሉት ጋዜጠኞቹ ይህንን ጉዳይ ይታረማል ብለን ብንጠብቅም በከፍተኛ ሁኔታ መሰራጨቱ ይፋ ለማድረግ ተገደናል ብለዋል። ጋዜጠኞቹ አክለውም ነባር የብሔራዊ ቡድን አባላት ጀማሪ የብሔራዊ ቡድን አባላት ወደ ሱሱ እንዲገቡ የገፋፏቸው ነው ማለታቸው ተሰምቷል። ሀሳባቸውን አጋሩ። በዚያው አጋጣሚ የቲክቶክ አካውንት መግዛት የምትፈልጉ በርካታ አካውንቶች ገብተዋል። በአስተማማኝ ሁኔታ መግዛት ትችላላችሁ። በውስጥ አውሩኝ። ስም ወደ ማጋለጥ ቪዲዮዋቸውን ወደ መልቀቅና መሰል ነገሮች ልንሄድ እንችላለን። የመጠንቅ አለባቸው። የመጀመሪያው ስራችን ነው። ይቺን ድምፅ አድማጮች እንዲያደምጡት እጋብዛለሁ። እዚህ ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? ብዙ ያሳለፍኩት ከቀጠሉ ግንኙነት ነበረኝ። አሁን መቻል እያለችም ከማን ጋር መቻል ነበረች? ሐዋሳ ነበረች። ሐዋሳ እያለች መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው። ጋይስ በጣም ነው የሚያስጠላ። እዚህ ጋር ስቀን ምናምን ወይም ተበሻሽቀን ምናምን የምናልፈው አይደለም። እንደ ሀገር የመጣ ነገር ነው። እንደ ሀገር የመጣን ነገር ደግሞ ይህን ቆሻሻ የሆነ ነገር በእርግጠኝነት በጋራ ሆነን ማጥፋት አለብን። እውነት ለመናገር የትኛውም የእምነት አካል እንደዚህ አይነት ነገሮችን የሚፈቅድ አይመስለኝም። እንደሰማችሁት ነው። በጣም አይተንም ሰምተንም ማናውቀው በጣም ቆሻሻና አስጠያፊ ነገር በሴቶች እግር ኳስ ተጫዋቾች እንግዲህ የተፈጠረው ነገር ሰምታችኋል። በጣም የሚያስጠላ ይህን ነገር ደግሞ እኛ እግር ኳስ ተመልካቾችም ኢትዮጵያውያኖችም የትኛውንም እምነት ካልቸር፣ ባህል ማንም ይህን ነገር ስለማይፈቅድ በጋራ ሁነት እንደዚህ አይነት ቆሻሻ ቫይረስን ማስወገድ አለብን። እዚህ ጋር ሙድ ምን ይዝበት ምን ስቅበት ምናምን ጉዳይ አይደለም። ምክንያቱም እንደ ሀገር ነው የመጣነ ባህላችን፣ እምነታችን፣ ካልቸራችን ሁሉ ነገራችን የማይፈቅደው ነገር ነውና በጋራ ሆነን ይህን ነገር መቃወም አለብን። ያሉ ነገሮችም የተፈጠሩትን ነገሮች ደግሞ በእርግጠኝነት እያንዳንዳቸው መጠየቅ እንዳለባቸው እንዲጠየቁ፣ ሲቀጥል ደግሞ እንደዚህ አይነት ነገሮች መነሻ ተርኒንግ ፖይንቱ ከት እንደሆነም አውቀን እንደዚህ አይነት ቆሻሻ ነገሮችን ከስሩ ቆርጠን ካልጣል ነው በጣም ከባድና አስጊ የሆነ ቫይረስ ስለሆነ ለትውልዱ መጨረሻ ላይ በጣም መራራ የሆነ እንትን ጥለን እንዳንሄድ አሁን ሁላችንም መቃወም አለብን ባይኔ። በጣም ነው የሚያስጠላ። እንደሰማችሁት ነው። ለማውራትም የሚዘገንኑትና የሚደብር ነገር ነውና ብቻ እንግዲህ እግዚአብሔር እንግዲህ እሱ ይቅር ይበላቸው። ሌላ ምንም አይባልም። ሁላችንም ኃጢአተኛ ነን። ግን ይሄ ባሰ ከፋ። ይሄ የምር ተጫዋቾችም አሉ። እኔ በግልጽ አጋልጣለሁ። የተናገርኳት ልጅ ደግሞ አለች። ስለዚህ በግልጽ አጋልጣለሁ። እምቢ ካላችሁ አሁን አይደለም እዚህ ስለወጣው ሳይሆን ሀገር ቤትም ሆኜ ስንቶቻችሁን የተናገርኩኝ ልጆች አላችሁ። ደግሞ እኮ የማያፍሩ ሴቶች ናቸው። የማያፍሩ ለማውራት እንኳን የማያፍሩ ሴቶች በግልጽ እኔ ሴት ነው እንደዚህ መሆን የምፈልገው ሴት ናት የምትመቸኝ የምትል ተጫዋች አለች። እባካችሁ እናንተ ልጆች ስማችሁን ከማጋለጤ በፊት እባካችሁ ትውልድን አድኑ። ምን እባካችሁ በቃ እነዚህ ልጆች ኳስን ሊያበላሹ ነው የሚገቡት። ስለዚህ እራሳችሁን አጋልጣለሁ። የወደጌሶ አንቺ እዚህ ሀገር በነበርሽበት ሰዓት እንግዲህ ያው ብዙ እንደዚህ አይነት ነገሮችን ስትሰሚ ነበርና ሴት ለሴት ግንኙነት እንግዲህ በኢትዮጵያ ሕገ መንግስት የሚያስቀጣ ወንጀል ነውና አሁን እኛ ሁላችንም የሚያዝነው ወደ ሕግ መሄድ ነው፣ ወደ ክስ ነው የምንሄደውና አንቺም እተባበራቸዋለሁ እያልሽ ነውና የምትይው በመጨረሻ የምታስተላልፊላቸው መልዕክት የሚሰሙሽ ከሆነ ምንድን ነው? እኔ በቃ እነዚህ ልጆች ከኳስ ህይወት እንዲወጡ ነው የምፈልገው። የስንቱን ተጫዋቾች ህይወትና የስንቱን ተጫዋቾች ስም እያጠፉ ስለሆነ አሰልጣኞች እነዚህን ተጫዋቾች ነገ ዛሬ ሳይሉ ከክለቡ አስወጥተው ማባረር፣ ከዛ በኋላ እንደፈለጉት ውጪ ላይ ሄደው ከኳሱ ህይወት ወጥተው
ስማቸው እዛ ጎዳና ላይ እንደፈለገ ነገር ይሁን እንጂ የኳስ ህይወት ውስጥ ሆነው እንደዚህ አይነት ስም እንዲኖር እኔ አልፈልግም። አሰልጣኞች እባካችሁ እንደዚህ አይነት ተጫዋቾችን አሰልጣኞች ያውቃሉ፣ የሚያውቁ አሰልጣኞች አሉ። ለምንድን ነው ዝም የሚሏቸው? ነገ ዛሬ እየተባለ ለምንድን ነው ዝም የሚባለው? ስለዚህ እነዚህ ተጫዋቾችን እያንዳንዱን አስወጥታችሁ ከኳስ ህይወት አባርሩ ነው የምለው እኔ። ኤክስኪውዝ የሚያስፈልግ ነገር አይደለም። ስለዚህ አስወጥተው ማባረር። እንደዚህ ካልሆነ ማንም ነገም ሌላ ተጫዋች ተነስታ እንደዚህ አይነት ነገር ታደርጋለች። ይሄኛው እርምጃ ግን ሲደረግ አንዷ ተጫዋች ከዚህ አይነት ነገር ትቆጠባለች። ስለዚህ ማባረር ነው። እኔ በቃ ትክክለኛው ትልቁ ነገር ማባረር። እሺ ይውዬ፣ ያው እንግዲህ ስራ ላይ ነው ያለሽው። በጣም ደስ ይላል። ምክንያቱም ማንም እንደዚህ ደፍሮ የወጣ የለም። ህይወት እንግዲህ በረጅም ዓመት የኢትዮጵያ በዚህ ላይ ደግሞ የሐዋሳ ከነማ ነዋሪዎች በጣም ደስ የሚሉት ነገር ከኔ ጋርም እያወሩ ነው የሚገኙት። መደመቂያቸው የሐዋሳ ህዝብ ብዙ ጊዜ ስለማይጠነጥናቸው ነው። አሁን ግን የሐዋሳ ህዝብ ከጫፍ እስከ ጫፍ ነጥቆባቸዋል። መቀመጫቸውን ሐዋሳ ላይ እንደማያደርጉ ተስፋ እናደርጋለን። አካባቢ ስለሚቀይሩ ይህንስ እንዴት ታየዋለች? ለምሳሌ አንቺ በነበርሽበት ንግድ ባንክ ተጫውተሻል፣ ብሔራዊ ቡድን ተጫውተሻል። እርስ በርስ እንግዲህ በጣም በዚህ ነገር ላይ እንግዲህ ተንሰራፍቷል። አሁን ደግሞ አይን አፍጥጦ መጥቷልና የምትጨምሪው ነገር ምንድን ነው? ምን እኔ የምጨምረው ነገር የለም። በቃ ይሄንን ነገር ነው ሌላ ጊዜ የምናወጣዋለን። የባዕድ አምልኮ ቦታ መሄዱ አሉት። እሱን ቆይ ኧረ እናወጣዋለን። ባዕድ አምልኮ አትሌቶች፣ እግር ኳስ ተጫዋቾች እኔ ቪዲዮ አለን እኮ። አይ አትንገራ፣ እንጨርሷ። እንትኑ እኮ ጨርሰን ነው የኛውን ያወጣ ነው አይደል? የኛውንም ጨርሰን ስለሆነ የምናወጣው። ሌላ ያልሰማችኋቸው ጉዶችም እኛ መጥፎ ተግባር ለመፈጸም ሲሉ ቤት ተከራይተው 5፣ 6፣ 7 ሆኖ እስከ 10 ሆኖ ቤት ተከራይተው ይህንን ተግባር ለመፈጸም ከየኪሳቸው ገንዘብ አዋጥተው በየሰዓት እየተቀያየሩ እንደሚገቡ ጭምር በጣም በቃል የተናገረች ድምጽ አለን እሱ ሁሉ እና እኔ ያው በጣም ይዘገንናል።